ልጆ የየዕለት የቤት ስራውን እየረሳ የሚወደውን ዘፈን ግጥም ግን ከላይ እስከታች ያስታውሳል? ስለዚህ የኔ ሄልዝ ADHD እና ተያያዥ የጤና ጉዳዮችን ሊያማክሮት የቴሌ ሄልዝ አገልግሎትን አቅርቦሎታል። ይህ በተለምዶ እንደምናስበው ስንፍና ሳይሆን በሕክምናው ADHD ወይም ደግሞ አቴንሽን ዴፊሲት ሃይፐርአክቲቪቲ ዲስኦርደር ተብሎ ይጠራል። ሰላም፣ ዶክተር ፌቨን ነኝ። ADHD ያለባቸው ልጆች በትምህርት ቤት ክላስ ውስጥ በተቀመጡበት ቦታ ለመቆየት ይቸገራሉ። ከአንድ መቀመጫ ወደ ሌላ መቀመጫ የመንቀዥቀዥ ባህሪንም ያሳያሉ። አንዳንዶቹ ልጆች ደግሞ በወላጅ ወይም በአስተማሪ የተሰጣቸውን ስራ የመርሳት እንዲሁም አስተማሪ በክላስ ውስጥ የሚያስተምረውን ከመስማት ይልቅ በራሳቸው ሀሳብ ውስጥም ይጠመዳሉ። ስለዚህ ልጄ ቀዥቃዣ ነው፣ ሰነፍ ነው፣ ትምህርት አይገባውም ብሎ ችላ ከማለት ይልቅ ADHD ሊሆን ስለሚችል የሐኪም ምክርና ክትትል ያስፈልጋል። ልጆ እነዚህንና መሰል ባህሪያትን የሚያሳይ ከሆነ ስለ ADHD እና ሕክምናው ሐኪሞን ለማማከር የኔ ሄልዝ አፕሊኬሽንን በፕሌይ ስቶር ወይም በአፕ ስቶር በማውረድ ሐኪሞን በስልክ በቪዲዮ ወይም በቴክስት ማማከር ይችላሉ። ፎሎው እና ላይክ ማድረግ አይርሱ።